እንዴት ናችሁ? ሁሉ ሰላም ነው? የበዓል ጉድ እንዴት ነው? በኦቨን የተጋገረ ቆጮ ይዤላችሁ መጥቻለሁ። በቀዩና በነጩ ማለት ነው። ከዚህ በፊት ጠይቃችሁኝ ነበር የቆጮ አሰራር ብላችሁኝ። ከዚህ በፊት የለቀኩት አለ፣ ግን ዛሬም ያው ስለሰራሁኝ ስለጋገርኩኝ በድጋሚ ይዤ መጥቻለሁኝ። ይህንን ይመስላል። በጣም ነው የሚያምረው፣ በቀዩም በነጩም ማለት ነው። ይሄ እኔ 1 ኪሎ ነው ሁለት ያወጣሁት ማለት ነው። በምጣድ በእንጀራ ምጣድ ከሆነ 2 ኪሎ 3 ይወጣዋል ማለት ነው። ይሄ ግን በኦቨን ስለሆነ ነው ሁለት ያወጣሁት 1 ኪሎ ማለት ነው። ከዛ በመጀመሪያ ቆጮውን የጨቦ ቆጮ ቢሆን ነጭ ነው እንገዛና ቃጫውን ምናምን በደንብ ካወጣ ነው በኋላ እንደዚህ በእጃችን ፍርፍር ካደረግነው በኋላ የጨመርኳቸው ግብአቶች ጨው፣ ነጭ አዝሙድ፣ ዘይት አድርጌ ከዛ በቃ በውሃ አቦካዋለሁኝ የምፈልገው መጠን ላይ ለመጠፍጠፍ እንደሚመች ሲሆንልኝ ማለት ነው። ከዛ ካቦካሁኝ በኋላ እንደምታዩት 2 ቦታ አካፍለውና ግማሹን ለበርበሬ አደርገዋለሁ፣ በርበሬ ለምጨምርበት፣ ግማሹ ደግሞ ለነጩ ማለት ነው። እዚህ ጋር ጓንቱ እያስቸገረኝ ነበር። መጨረሻማ ቋጠረችልኝና ገላገለችኝ እንጂ ይሄ ጓንት በጣም ነው የሚያስቸግረው። ከዛ እንዳያችሁት እንደዚህ 2 ቦታ ከከፈልኩት በኋላ አንዱን ኮባውን በደንብ ከአዘጋጀው ከዘረጋጋሁኝ በኋላ ሰፌድ ላይ እንጠፈጥፈዋለን ማለት ነው። እንደምትወዱት ስስም ወፍራምም ከወደዳችሁ ግን እንደ ፓትራችን መጠን ማለት ነው። ከዛ በደንብ ከጠፈጠፍኩት በኋላ እንደምታዩት ትንሽዬ ዘይት አፈስበታለሁኝ። ያምራል፣ የሆነ ያበራል። ዘይት ሲኖረው በጣም ነው ደስ የሚለው ማለት ነው። ከላዩ ላይ ትንሽ ዘይት አድርገን መጠፍጠፍ በእጃችን ማለት ነው። ከዛ ከላይ ኮባ በደንብ ቢለብስ ጥሩ ነው እና ከላይ ኮባ በደንብ ሽፍና አድርጌው ፓትራይ ላይ ትንሽዬ ሙቅ ውሃ አደረኩኝና ከዛ እሱ ላይ ገለበጥኩት ማለት ነው። እንደምታዩት ከዚህ በፊት ኦቨን ስታስገቢ አይታይም ስላላችሁኝ ነው። በማታን የተሰራው የኦቨኑን መብራት ደግሞ ተቃጥሏል። ከዛ ኦቨን ውስጥ ከተትኩኝና እዚህ ላይ ደግሞ በርበሬ ጨመርኩበት ማለት ነው። እንደምፈልገው መጠን አደረኩኝ። ከዛ የቀዩንም ደግሞ እንደዚህ ጠፈጠፍኩትና ብዙ አይቆይም ቆጮ ከ15 እስከ 20 ደቂቃ ይበስላል። ከዛ ከፈለጋችሁ እዛው ላይ እንዳለ ኦቨን ውስጥ እንዳለ ወጣ አድርጋችሁ ከላዩ ትንሽዬ ውሃ ማርከፍከፍ ትችላላችሁ። እኔ ግን አላርከፈከፍኩኝም ማለት ነው። ኮባው ላይ ነው ካርከፈከፍኩም። ግን ገልጠው ደግሞ ቆጮን ነው የሚያርከፈክፉ አሉ። እኔ አልከፍተውም ቆጮን እንዳይነፍስበትና ነጭ እንዳይሆንብኝ ማለት ነው። ከዛ ቀዩንም ልክ በቃ ያኛውን እንደጋገርኩት እጋግረዋለሁኝ። ይህንን ይመስላል። ያው ትኩስ ነው እንደምታዩት ማለት ነው። ያው ቆራርጬ በላስቲክ ቢቀመጥ ነው የሚሻለው ቆጮ። ያው ሁለቱም አይነት ይህንን ይመስላል። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። መልካም ቀን።